ወዲህ የመካከለኛው ምስራቅ የፋኖ ቃል አቀባይ ነው። ወደፊት ለሚመደበው ሰሜናዊ ወታደር ኃይል የሰሜናዊ የወታደር አመራር ኃላፊ ነው ተብሎ ይጠበቃል። በመቀጠል የንጉስና ማዕረግም የክፍለ ሀገር ገዥ ይሆናል ተብሎ ይጠረጠራል፣ ይታሰባል። ወደፊት እንግዲህ ከእንደዛ አባት ነው የተወለድከው። አያቶችህም ንጉስ ናቸው። ያው ወቀው ብዬ ነው። አይዋ አልሐምዱሊላህ። የገብርዬ ልጅ እስቲ ሀሳብዎን ይስጡ። እጅግ በጣም ደስ ይላል። ምናልባት ከግርማ ሞገስ ድምቀት ቅድም በተናገሩት ሪዮት ልክ ድረስ በጣም ደስ ብሎናል። ተመሳሳይነት፣ እኩልነት፣ ትህትና፣ ቆፍጣናነት ይታያል። ደስ ብሎናል። እኛም ከልብ 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 እናመሰግናለን። ከየት መጥተህ ነው? እግዚአብሔር እንዴት ነው ያማረባችሁ ታውቃለህ? እስማ በጣም ደስ የሚል የፍቅር ሰው ሰያዊና ልጄ ነው እንግዲህ ይሄን ወቀው። እንዴት ነው የሚያምረው! አንተ እውነትም ይሄ ሰቤኑ ክፍል አካውንትስ ሳይድሮ አካውንት ያለ በገብርዬ ልጅ ገብቼ ነው። አንድ ጓደኛ አለኝ። ኦኬ እሺ። ሀዩቲ አንቺሳ ምንድን ነሽ? እኔ ሰላም አለይኩም ሰላም ያለው አለይኩም ሰላም። ልጁን ሳያ እኔ ልናቅህ ነኝ፣ ግን ልጁን ዳረኝ ክሎሮክስ ጠጥቼ ራሴን ከማጠፋ አንቺ አንድ የትልቅ ሰው ልጅ እስቲ ቪዲዮ ክፈች ጥሩ ነሽ። እድሜ ስንት ነው? 22 እሱ ገና 19 18። ችግር የለም ያድጋል። እኔ ጋር የምን ችግር? አንቺ አሮጊት ልጅ ቪዲዮ ክፈች ነሽ ጥሩ። እሺ ሁላችሁም ሰላም ብያለሁ። ያሴ ነው ሰላም ነሰያ። በነገራችን ላይ ልጅህን ታየው ስለቆየ ስለ ልጅህ ታሪክ ብዙ የሚያወቅ አይመስለኝም። እኔ ሚፍታህን በቅርብ ርቀት አውቀዋለሁ እና በዙ አጋጣሚ አያት ሆነሃል። ሚፍታህን የምር አያት ሆነሃል። ያጉቴ ልጅ አላመነም እንጂ ታጉቴ ልጅ ወልዷል። ይሄማ ታድዬ አያት መሆን ቀላል ነው፣ ግን አላመነም። ሀዩቲ ወይ የት ነው የምኖረው አንቺ? አይ የምኖረው ዱባይ ነው። ችግር የለም ሳውዲ እመጣለሁ። ቪዲዮ ክፈች በኡምራ ምናምን ሁለት ድረዋለሁ። ልጅ አባቱን ይዛ ሁለትም ሶስትም ድረዋለሁ። ችግር የለም። ማነው ያሲን ኮሁን ያሲን አንዲ አግብቷል እያለ ነው። እሺ ቪዲዮ ክፈች ውሸት ነው። እኔ የሌለው ያሲን ማለት ለእርጋታው ብቻ ሳየው ለእርጋታው ብቻ ይሄንን ደርባባ ለሆነ ልጅ ቪዲዮ ትክፈትና ሰርፕራይዙን እኔ እንጂ ዝም ብላ ማለት ነው። ይሄን ልጅ ድርሻ ነው። ልጄ ነው። ሁሉም ሰው ይወቅ፣ ዓለም ይወቅ። ቪዲዮ ክፈች አንቺና ልጄን ለልጄ ትሆኚዋለሽ አትሆኚው የሚለውን ቼክ አድርጌ እወስንለታለሁ። ቶሎ በይ። እሺ ዋው አንዴ አንቺ ማለት ነው ይሆናል ሰይነት ይሆናል አለብሽ እንዴ? ምን ይሆናል? ወደናል አቶ ትልቅ ሴት ትልቅ ናት ለልጅ ለኔ ነው የምትሆነው። ለኔ ናት። እስቲ አንድ ቁጥር ጻፉ። እቺ ለአንተ ናት የምትሉ፣ እቺ ለአንተ ነው የምትስማማው። አንዳንድ ቁጥር እንዴ ምን በወጣው ትልቅ ነሽ እኮ። እስቲ ክፋሽ በደንብ እንሽ በእንትን ይሄ እንዳለ ኮሜንት እንዳለ አንተ ናት። የምር ሰያ እንዲዝማ ትበል እንዴ? እኔ የመጣው ልጁም ብዬ ነው። እሺ አላይሽ በደንብ ኮሜንት ክፈች፣ ቪዲዮ ክፈች። እና ቆንጆዬ ነሽ ግን
ጨለፍ ነው አልሽ። ቪዲዮ ክፈችና እንሽ በደንብ አድርግ። አዎ ወረድናት ያንተ ቪዲዮ ደግሞ አድርገው የፖስቱኛል ነው ማን ፖስትሻል? ወራጅ እስቲ ቪዲዮ ክፈች። ይክፈቱ። ማሻአላ ቆንጆዬ ነሽ። እሺ ወላሂ ነው መፍታት እቺ ትሆናለች። እኔ ልጁ ከወደደ ችግር የለብኝም፣ ግን ከእድሜው ከሴት ልጅ ከእድሜ ማነስ አለበት፣ ወንድ ልጅ ከእድሜ መብለጥ አለበት። ብዙ ጊዜ አስፈላጊውም ነገር ይሄ እንግዲህ አባትክ በጣም ሀብታም ነው። ወዲህ